Iran launched the most አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የሙአዝ ሚዲያ ተከታታዮች ዛሬም እንግዲህ በጣም ከምንም በላይ ሰበር መረጃዎች እየደረሱን ይገኛሉ። እነዛን መረጃዎች አብረን ስንቆይ የምናገኛቸውና የምንሰማቸው ይሆናል። እስከ ቪዲዮ ፍጻሜ ድረሱላችሁ አብራችሁ ይቆዩ። ለአራተኛ ቀን የኢራንና የእስራኤል ጦርነት መቀጠሉ ሲታወቅ ዛሬም እንግዲህ በጣም አስፈሪና ከባድ የሚባል ሌሊት ሆኖ ነበር ያደረው። ነገር ግን እንደስተዛሬው በአንደኛው ላይ ብቻ ሳይሆን ጥቃቱ እየተካሄደ የነበረው በሁለታቸውም በእስራኤልም በኢራንም ላይ ነበር። እስራኤል እንግዲህ ወደ ኢራን ዛሬ በተኮሰቻቸው ተኩስ ምክንያት ማለት ነው የኢራንን የጦር ጄኔራሎች ሁለቱም መግደሉ ተሰምቷል። እስራኤል ድረሱልኝ ብላ ድጋሚ አሜሪካን ለሁለተኛ ጊዜ ጠየቀች። እስራኤል አሜሪካን ብትጠይቃትም እዚህ ጦርነት ላይ የምገባበት ምንም አይነት መንገድ አላገኘሁም በማለት አሜሪካ ምላሿን ሰጥታለች። ኢራን እንግዲህ ወደ እስራኤል ተኩሶችን ስታደርግ እስራኤል ላይ ያሉ ትልልቅ ባለስልጣናቶች የሚደበቁበት መሳሪያ የማያገኘው ቦታ ነበር። ነገር ግን ኢራን ያንን ቦታ ራሱ መምታት እንደምችል ላሳውቅሽ እወዳለሁ ብላ ዛሬ እንግዲህ በግልጽ ነግራታለች። የደበቅሽበት ቦታ የፈለግሽውን ባለስልጣን ብትደብቂም እኛን መሳሪያ መከላከል እንደማይችል ልታቂው ይገባል በማለት አስጠንቅቃታለች። ተኩሱን በከፍተኛ ሁኔታ ከሁለታቸውም አንግል እየተጧጧፈ ነበር ያደረው። ነገር ግን እስራኤል ይህንን አያያዟን ስታይ ማለት ነው እሷ ዘንዳ የሚገኙትን ባለስልጣናቶች ለቃችሁ ውጡ በማለት ሀገራቸው እንዲወጡ ጭምር እንግዲህ እያሳሰበች ትገኛለች። ምክንያቱም ደጋፊ ተብላ የታሰበችው አሜሪካ ለሷ ምንም ውል እንደማሰራላት አሁን ላይ ተረድታለች። አሜሪካንም እንግዲህ ለሁለት ቀን ያክል ወይም ለሁለተኛ ጊዜ ዛሬ ጠይቃ አታበቃ። ነገር ግን አሁንም እንዳልተጨመረችላት ስታቅ በርካታ ሀገራቶች ከኢራን ጎን መቆማቸው ለሷ የበለጠ አሳሳቢ አድርጎባታል። በዚህ ልክ እንግዲህ ህዝቦቿም እንዲወጡ እያስገደደች ጭምር ትገኛለች ማለት ነው። ኢራን ይህንን ስትሰማ በከፍተኛ ሁኔታ ኃይል እየጨመረች መጥታለች። ሌሎች ሀገራቶችም ስማቸው ያልተጠቀሰ ለሷ እየተጨመሩና ከሷ ጎን እንደቆሙ እየተሰማ ይገኛል። መረጃው በከፍተኛ ሁኔታ በፍጥነት እየወጣ ነው። ውድ ቤተሰቦቻችን ይህም መረጃ የምትከታተሉ ሁሉ ትኩስ መረጃዎች በየሰዓቱ ሲለቀቁ ወደ እናንተ በፍጥነት ሊደርስ ዩቲዩብ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳዘነጉ እናላችኋለን። አሜሪካ ከተናገረችው ንግግር መካከል እንግዲህ ለብዙዎች እያስገረመ የሚገኘው ኢትዮጵያውያን ጨምራ ማለት ነው 36 ሀገራትን ወደ ሀገሬ እንዳይገቡ ወይም ወደ አሜሪካ እንዳይገቡ በማለት የተናገረችው ነገር ከእስራኤል ጦርነት ጋር ተያይዞ መሆኑ ለብዙዎች መነጋገሪያ ሆኗል። ይህም እንግዲህ እስራኤል ጋር ያላትን ቁርኝነት ነው የሚያሳየው በማለት በርካታ ሚዲያዎችን እየዘገቡት ይገኛሉ። አሜሪካ እንግዲህ ለእስራኤል እንዳልተጨመረች ሲሰማ ኢራን በከፍተኛ ሁኔታ ኃይሏ እየጠነከረና እየጎለበተ መጥቷል። ዛሬም አስፈሪና ከባድ የሚባል ሌሊት ነበር በሁለታቸውም ላይ ያድረው። እስራኤልም እንግዲህ ዛሬ ወደ ኢራን ተተኮሰቻቸው ተኩሶች መካከል ብዙ የሚባሉ ንብረቶችን ኢራን ላይ መታለይ። እንዲሁም ደግሞ ኢራን ላይ የሚገኙ የጦር ሰላሊ ጄኔራሎችን እንግዲህ መምታቷ በጣም እሷን እያስደሰታት ይገኛል። ጦርነቱ በዚሁ እየቆመ አይመስልም። እየከበደና በሁለታቸውም ላይ ፍትጊያውና ትንቅንቁ ቀጥሏል። መረጃዎቹን እንግዲህ በፍጥነት ወደ እናንተ እያቀበልን እንገኛለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። missiles that have proven to have high accuracy and hypersonic speed when approaching targets. The use of drones is also not arbitrary. Some drones were sent in the initial wave as a concentration breaker for the defense system. The targets were radars, missile launchers, and tactical command centers. This explains why systems like Iron Dome and David Sling were overwhelmed. They even had to selectively choose which projectiles to prevent first. The results of this attack were felt not only militarily but also socially and psychologically. Several military facilities were seriously damaged, including the Ramat David Air Base, which is known to be one of the key points of Israeli air operations. In the Haifa industrial area, reports indicate a large explosion that caused a major fire. This is proof that regional stability can change drastically in just a matter of hours. Israel, which has always felt dominant in its defense system, is now faced with the reality that even the most sophisticated defense has limits. And Iran, which has always moved in the shadow of its proxies, has now shown that it is ready to enter the arena openly despite all the risks. The question now is, will the world allow this escalation to continue?
And for the Middle East region, the question is more pressing: have we entered the early stages of a much bigger conflict? Thank you for watching. We will continue to follow the latest developments in this conflict with a factual and critical approach. Please leave a comment, share your thoughts, and don't forget to subscribe for the latest analysis updates. نعم، يعني من حيث المساحة ومن حيث العدد والصواريخ الإيرانية، يعني كل صاروخ يحمل بحسب الجبهة الداخلية الرأس الحربي للصاروخ يحمل طنا من المتفجرات، ولهذا تنهار مباني نتيجة انفجار الرأس الحربي لهذا الصاروخ في المبنى وينهار تماما. وهذا المشهد لم يعتاد عليه الإسرائيلي، أن تنهار المباني وأن يتم محاولة إنقاذ إسرائيليين تحت الأنقاض. تفضلي بالبقاء معي. اسمح لي أن أشير هبة إلى هذه الصور الآن من تل أبيب. لعل هذه المباني التي تحدثت عنها قبل قليل منهارة، والتي أيضا ذكرت هذا المشهد الآن. بعض المباني تبدو منهارة بشكل جزئي أو تام، الحرائق ما تزال مندلعة. يبدو أنه هذه الصور هي صور غير رسمية، واضح أنه تم التقاطها من قبل عدسات الهواتف الذكية أو الهواتف المحمولة النقالة. الشاشة بطبيعة الحال تشي بذلك. يعني بالرغم من التحذيرات بعدم التقاط الفيديوهات، الإسرائيليون يعني يقومون بتصوير هذه المشاهد. سنحاول الاستماع إلى الصوت الحي لهذا الفيديو ونعود من جديد. واو يو علاقة بنيان يو 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 وانا ايش אנשים לכודים. واو يو علاقة بنيان يو. استمعتي ويانا للصوت الحي لهذا الفيديو. هل من الواضح أين المناطق هذه؟ Hi, I'm Nawaf. This is Greengrass International Schools. Here's where I like to spend most of my time.